ረህመቱላሂ ወበረካቱ የተከበራችሁ ተወደዳችሁ ውድ የዩቲዩብ ቤተሰቦች ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። ምሳ ልንሰራ ነው። ስንየ ዲጃጅ ልንሰራ ነው። መጀመሪያ ዲጃጁ መቀቀል ስላለበት እዚህ ዶሮ አለኝ ማለት ነው። በሎሚ ሽት ታርጎ የታጠበ ዶሮ አለኝ። በጨው በሎሚ በቁንዶ በርበሬ ፍልፍል አስወድ ማለት ነው። አሁን ጨምረዋለን ዶሮ ይሄ የኛ በቂያችን ነው። ልጆቻችን ሰዎች ማለት ነው። እናንተ ደግሞ ከዛ በላይ መጨመር ትችላላችሁ እንደ ቤተሰቡ ማለት ነውና አዲሶች ላይክ፣ ሰብስክራይብ፣ ሼር በማድረግ ግቡ ተፈضلوا ብያለሁ። ነባሮች ደግሞ ላይክ እና ሼር ያረጋችሁ ኮሜንት ማስተያየት ላይ ጻፉልኝ። ከወደዳችሁት ምን ካላችሁት አስተያየት ጻፉልኝ ማለት ነው። አሁን የዶሮውን ዘፈረን ማንሳት ስላለብን እንጠብቀዋለን ትንሽ ማለት ነው። አሁን የዶሮውን ዘፈረን አንስተናል። እዚህ ያረግናቸውን ቅመሞች እናረጋለን ማለት ነው። አሳይቻችኋለሁ መግቢያው ላይ። እዚህ እንደምታዩት ደግሞ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል ማለት ነው። ቅመሞቹ ምንድናቸው ያረግሻቸው ካላችሁኝ ሰባ ባህራትና ፓፕሪካ፣ የማይፋጀው ቃሪያ ማለት ነው። ያረቦቹ ሄል፣ ወረቀት ቃር፣ ቅርንፉድ፣ ቀረፋ፣ ማጂ፣ ጨው፣ ፍልፍል አስወድ ነው ያረኩት። አሁን እንደዚህ እንተዋለን እንዲበስል ማለት ነው። እስከዛው ድንቻችንን ደግሞ እንለጣለን ማለት ነው። እሺ ወደዚህ ሀይ ድንች አለኝ። ድንቹን ልጨም መለሳለሁኝ። እናንተ በዛ ማረግ ትችላላችሁ። ድንቹንም ዶሮውንም ማሳነስም ትችላላችሁ በየቤተሰቡ ማለት ነው። እሺ ወደዚህ እዚህ ሩዝ አለኝ። በስመቲ አው አይለቲ አው አቦካስ እንደ ቤታችሁ ማለት ነው። እኔ ሁለት በቂ ነው። እናንተ ደግሞ አራት ማረግ ትችላላችሁ እንደ ቤተሰባችሁ ልክ ማለት ነው። እሺ ወዶችዬ ድንች ልጫዋለሁ በዚህ መልኩ። ሩዙንም አጥቤ ዘብስቤያለሁ በዚህ መልኩ። እዚህ ደግሞ ነጭ ሽንኩርት ፈቅፍቄያለሁ። አሁን ድንቹን ልከተፍ ነው። እንዴት አድርጋችሁ መስላችሁ የምትከትፉት እንደዚህ ነው፣ በዚህ መልኩ ማለት ነው። ማሳሳት የለባችሁም ፎሮን ውስጥ ስለሚገባ አታሳሱት። እሺ ሁሉንም ከትፌ እመለሳለሁ። እሺ ወዶችዬ በዚህ መልኩ ቅመም አለኝ። ቅመሞቹ እዛ ዶሮው ላይ ያረኳቸው ናቸው ለድንቹ ማለት ነው። እዚህ ብረት ድስት ላይ የማመስበት ዘይት አደርጋለሁ መጀመሪያ ሳይበዛ። ከዛ ቅመሞቼን አረጋለሁ። እዚህ እንደምታዩት ፍልፍል አስወር ነው፣ ቁንዶ በርበሬ፣ ይሄ ደግሞ እርድ ነው፣ ይሄ ደግሞ ማጂ ነው፣ ይሄ ደግሞ ሰባ ባህራት ነው፣ ይሄ ፓፕሪካ ነው፣ ይሄ ፓፕሪካ ነው፣ ይሄ ፓፕሪካ ምደኸነ፣ ይሄ ፓፕሪካ ዝም ብሎ በርበሬው ነው፣ ይሄ ደግሞ ኮዝብራ ነው፣ ይሄ ደግሞ ሰባ ባህራት ነው። አሁን ይሄ እዚህ ላይ እንጨምረዋለን ማለት ነው። እዛ ደግሞ ነጭ ሽንኩርታችንን የፈቀፈኩትን አረጋለሁ ማለት ነው። ነጭ ሽንኩርት እንደዚህ አዋህደዋለሁ። አዋሃድኩ በኋላ ድንቹንም አረጋው። ድንቹን አምሰዋለሁኝ። ብዙም አይበስልም እዚህ ላይ ፎሮን ውስጥ ነው የሚበስለው፣ ግን እንደዚህ አምሰዋለሁ ባህራት ጋር ማጂው ጋር። ጨው አላረኩም። ለምን ማጂ አረጋለሁ። አንዴ ሙሉ አላረግም ጨው። ከዶሮ ጨውና ማጂ ስላረኩኝ አስፈልገውም ማለት ነው። ያርገ ማጁ ከማሟ በኋላ እዛን ድንቻችንን እናረጋለን ማለት ነው። እዛ ድንቻችንን ትንሽ ቅመሙ ጋር እንዲዋሃድ ያርገን ትንሽ እሳት ይመታዋል። እዛ በስንያችን እናረጋለን ማለት ነው። ቪዲዮን ከወደዳችሁ ምግቤን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በየዕለቱ አዳዲስ ነገር ስሰራ እንዲደርሳችሁ ሰብስክራይቡን አጥቁሩት ማለት ነው። በጣም ተወዱታላችሁ። ሰርታችሁ ቅመሱት። ሰዎቻችሁንም አብሉ፣ ባሎቻችሁንም አብሉ። በጣም ነው የምትወዱትና በጣም እንጣፍጠው። እኔ በሳምንት 2 እሰራዋለሁኝ ማለት ነው። ይሄን ምግብ ምን ልስራ ስላቸው እሱን ነው ስራ የሚሉኝ ማለት ነው። አንደኛ ድንች ይወዳሉ ልጆች፣ ሁለተኛ ደግሞ ይጣፍጣል። በተለይ ዶሮ ጋር እንደዚህ ዶሮን በደንብ አድርጋችሁ ካጠባችሁት በከል፣ በሎሚ፣ በቁንዶ በርበሬ፣ በጨው በጣም ነው የሚጣፍጠው። እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ደግሞ ሩዛችንን እናረጋለን ማለት ነው። እሺ ወደች እዚህ ብረት ድስት አለኝ። ዘይት ላረግ ነው። ሩዝ ልጥድ ነው። ነጭ ሩዝ የዶሮ መረቅ እኔ አልጠቀምም።
ነጭ ሩዝ ነው የምሰራው። ዶሮ ባህራት ቅመሞች ስላሉት ቢጫ ስለሚያደርገው እነሱ የሚፈልጉት ነጭ ሩዝ ነው። እሺ ውዶችዬ፣ እዚህ ጥሬ ቅመሞች አሉኝ ለሩዙ። ዘይት የግሏን እዛ ሩዛችንን እናደርጋለን። እሺ ጨው እናደርጋለን። አሁን አንድ ማንኪያ በምሳ መብለው አንድ ማንኪያ ጨው፣ 2 ኩባያ ሩዝ ስለሆነ ዶሮም ጨው ስለሚኖረው አናብዛ። አሁን የፈላ ውሃ እናደርጋለን ማለት ነው። እሺ ወዶችዬ፣ አሁን ውሃ አደርጋለሁ። የፈላ 2 ኮብ ነው የማደርገው። 2 ኩባያ ስለሆነ 2 ኩባያ ከግማሽ አደርጋለሁ ማለት ነው። ይሄ ትንሽ ስለሆነ ብዙም ትልቅ አይደለም፣ ግን 2 ኩባያ በቂው ነው፣ አያስፈልገውም። አልጨምርበትም፣ እያየው ጨምርበታለሁ በኋላ ካስፈለገው ማለት ነው። እሺ ወዶችዬ፣ ድንች በዚህ መልኩ አምሽዋለሁ እንዳያችሁ። ዶሮውን በስሏን። አሁን ዶሮን ከላይ የምንቀባው መረቅ እንሰራለን። እዚህ እንደምታዩት ማጁን ጥማጥምና ነጭ ሽንኩርት፣ ፍልፍል አስወድ፣ ቁንዶ በርበሬ ማለት እና ጨው፣ እርድ። ይሄ ዶሮውን ከላይ የምቀባው ነው። መረቅ አነስቼ አረግበታለሁ። የምበጠብጠው በመረቁ ነው። እሺ ይሄ ከላይ የምቀባው ነው። ያችሁት እንዴት አያችሁት? በጣም ቆንጆ ምግብ ነው። ይሄ ሰርታችሁ መቅመስ አለባችሁ ውዶችዬ። እሺ ውዶችዬ፣ ድንቹን ከስንያ አድርጌያለሁ፣ ባይረስ ማለት ነው። ያው አልተመቸኝም ካሜራው ጋር ድንቹን ስደረድር ለማሳየት ማለት ነው። እዛ እንደዚህ ዶሮዋችንን እናደርጋለን። መረቁን አንደፋውም፣ ሹርባ እንሰራበታለን። ቀመጣ መረቁን እንዳደፉ ጀመር። መረቁን አሁን እንጠቀመዋለን የተወሰነውን። አሁን መረቁን እጠቀማለሁ፣ አረግበታለሁ ከመረቁ ማለት ነው። እንዲበስል ድንቹ ብዙም ስላልበሰለ መረቅም ስለሚያስፈልገን እንጠቀማለን ማለት ነው መረቁን። ያው መረቁን የምናደርገው ድንቹን የሚሸፍነው ድረስ ነው። አሁን በቃ ድንቹን ሸፍኖታል፣ ይበቃዋል። አሁን ደግሞ ከላይ ይሄ የበጠበጥነውን እንትናችንን እናረግበታለን እንደዚህ ማለት ነው። አሁን ፎሮን ውስጥ ከተዋለሁ እንዲህ አድርጌ ላይና ታች ነው የምንዶለው ማለት ነው። የምናቀላውም ላይና ታች ነው። እሺ ሩዛችን በዚህ መልኩ በስሏ እንደምታዩት። አሁን ዛፈራ እናረግበታለን። እሺ ወደችዬ፣ ዛፈራ ላደርግ ነው። በውሃ በጥብጫለሁ። ይሄኛውም ማለኝ ቦድራውን ተጠቀማለሁ እንደዚህ። እና ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ሹዶቼ እዚህ ሰላጣ ሰርቻለሁኝ። በካሜራ ጀርባ ነው የሰራሁት። ከፈለጋችሁት አሰራሩን እንሰራላችኋለሁ። ክስና ኪያር ነው። መኮረኒ ኦ ፓስታ የፈለጋችሁትን ማድረግ ትችላላችሁ። እና ዶሮ ነው፣ ይሄ ዶሮ ነው። ይሄ ቺክን ቦይስ ዶሮ ነው፣ በዘይት የሚጠበሰው ማለት ነው። ይሄ ደግሞ ፐርሜዛን ቺዝ ነው። ሶሱ ራንሽ ነው እና ማይኔዝ፣ ነጭ ሽንኩርት። እሺ ውዶችዬ፣ በዚህ መልኩ አልቋን ስንያችን ዶሮ በድንች አልቋን። ሮዛችን በስሎ ጨርሷን። ሰላጣችንም እንደዚህ አልቋን። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። የዛሬው ምሳችን ይሄን ይመስል ነበር። ሰርታችሁ ሞክሩ፣ ተወድታላችሁ። እጅ በጣም ያስቆረጥማል። አንዴ ከቀመሳችሁ ከዛ በኋላ በቃ ሁሌ እሱን ስሩ ነው የሚላችሁና እየሰራችሁ ብሉ ማለት ነው። ልጆቻችን ከወደ ትምህርት ሲመጡ ይበላሉ። ኮሜንት ላይ አስተያየት ካላችሁ አስቀምጡልኝ። አስተያየታችሁ ሌው ልስማው እና የዛሬው ምሳችን ይሄን ይመስላል። በአዲስ ቪዲዮ እስከምንገናኝ ለለሊቃ ቻው ቻው። እወዳችኋለሁ።